አሁን የምትሰራውን ነገር አቁምና ስልክን ጠረጴዛ ላይ አስቀምጣ ይህንን አስቸኳይ መረጃ ስሙ። በአሁኑ ሰዓት በዓለማችን ላይ እጅግ አስፈሪና ሰዎችን በሰከንዶች ውስጥ የሚያድህይ አዲስ የቴክኖሎጂ ማጭበርበሪያ በከፍተኛ ፍጥነት እየተሰራጨ ነው። የምትወደው ጓደኛ ወይም የቅርብ ዘመድ ወይም የቤተሰብ አባል በስልክ ደውሎ አስቸኳይ አደጋ ላይ እንደወደቀ አሁኑ ገንዘብ እንድትልክለት ቢጠይቅህ ምን ታደርግለታለህ? ድምፁ 100% የራሱ ቢሆንስ? እርግጠኛ ነኝ ምንም ሳታቅማማ ብሩን ትልካለህ። ነገር ግን በትልቁ ተሸውደሃል ማለት ነው። ያ የደወለልህ ሰው ዘመድ ሳይሆን የእርሱን ድምፅ በ3 ሰከንድ ብቻ ኮፒ ያደረገ አርቲፊሻል ኢንተለጀንስ ወይም ኤአይ ነው። ይህ ነገር እንዴት ሊሆን ይችላል? እንዴትስ የሰውን ድምፅ አንድ ለአንድ ይመሳሰላል ብለህ ትገረም ይሆናል። ነገሩ እንዲህ ነው። ሌቦቹ በአሁኑ ሰዓት ያንተ ወይም የቤተሰብን የሶሻል ሚዲያ አካውንት ይፈልጋሉ። እዚያ ላይ የፖስተትከውን አጭር ቪዲዮ፣ የቲክቶክ ክሊፕ ወይም የቴሌግራም ድምፅን መልእክት ብቻ በመውሰድ በደቂቃዎች ውስጥ ድምፅ ሙሉ በሙሉ መቅዳት ይችላሉ። አርቲፊሻል ኢንተለጀንስ ወይም ኤአይ ያንተን የአነጋገር ዘይቤ፣ የድምፅህን ቃና፣ የምትተነፍስበትን መንገድ እና ሳቅን ጭምር አንድ ለአንድ ያመሳስሏል። ከዚያ በኋላ ሌቦቹ ያንን የኤአይ ድምፅ በመጠቀም ወደ ቤተሰቦች ይደውላሉ። ነገሩ በድምፅ ብቻ አያበቃ። ይበልጥስ የሚያስደነግጠው ደግሞ አሁን ላይ ድምፅ ብቻ ሳይሆን ፊትንም ጭምር በቪዲዮ መቅዳትና መለወጥ መቻሉ ነው። ይህ ቴክኖሎጂ ዲፕ ፌክ ይባላል። ያንተ ፊት በሌላ ሰው አካል ላይ በማድረግ አንተ ያላልከውንና ያልሰራውን ነገር እንደሰራ አስመስሎ ቪዲዮ ይችላሉ። ይህ ቪዲዮ ደግሞ በጣም እውነተኛ በመሆኑ የተነሳ የትኛው እውነተኛ ኤአይ የውሸት ቪዲዮ እንደሆነ ለማየት እጅግ በጣም ያዳግታል። ታዲያ ይህንን የኤአይ ድምፅና ቪዲዮ ተጠቅመው ምን ያደርጋሉ? ዋና ዓላማቸው የገንዘብ ዘረፋ ነው። ለምሳሌ ለእናትህ ወይም ለባንክ ይደውሉና ትልቅ አደጋ ደርሶብኛል፣ ፖሊስ ይዞኛል ወይም ሆስፒታል ነኝ፣ አሁኑኑ በባንክ አካውንት ይህን ያህል ብር ላኩልኝ ይላሉ። አስቡት፣ በአሁኑ ዘመን ማለት ነው። እናት የልጃችሁን ድምፅ ስትሰማ በድንጋጤ እውነት መስሏት ያላትን ገንዘብ በሙሉ ሳታረጋግጥ ትልካለች። በዚህ ዘዴ በዓለም ዙሪያ በሚሊዮን የሚቆጠር ዶላር እና ብር ከሰዎች ላይ ተዘርፏል። የቴክኖሎጂው ማደግ ለሌቦቹ ትልቅ በር ከፍቶላቸዋል። ታዲያ ማጭበርበሩን ከመፈጸሙ ቤት የደወለው ሰው የሚያጭበረብር 3 ምልክቶች አሉ ማለት ነው። እኔ 3ቱ ምልክቶች እነግርሃለሁ ማለት ነው። አንደኛው ምልክት ደግሞ ቶሎ ያጥናል ማለትም ያስቸኩልሃል፣ እንድታስብ ጊዜ አይሰጥም ወይም ሰው እንድታማክር ጊዜ አይሰጥም ማለት ነው። በሁለተኛ ደረጃ ደግሞ የደወለል ሰው የሮቦት ድምፅ ወይም ማል ድምፁ የሚያቆራርጥ ድምፅ ይሆናል ማለት ነው። ሶስተኛው ደግሞ ማለት ነው አንተ ለጓደኛ የምታውቀውን አካውንት አይሰጥም፣ የሌላ ሰው አካውንት እንድትልክለት ገንዘቡን ማለት ነው ይሰጣል ማለት ነው። እነዚህ 3 ምክንያቶች እንድትጭበረበር የሚያደርጉ ምልክቶች ናቸው ማለት ነው። ይህን ልክ እንደሰማ አንተ ማድረግ ያለብህ ማቆም ነው። አሁን ወደ ዋናው መፍትሄ እንምጣ። ከዚህ አስፈሪ የኤአይ ማጭበርበሪያ ራሳችንና ቤተሰባችን እንዴት እንጠብቅ? አንደኛውና በጣም አስተማማኝ መፍትሄው ሚስጥራዊ ቃል ወይም ሴቭ ወርድ በመፍጠር ነው። ከዛሬ ጀምሮ ከቤተሰቦቻችሁ ጋር ብቻ በመሆን በመካከላችሁ ብቻ የምታውቋቸውን ከጓደኞቻችሁ ጋር ሊሆን ይችላል ሚስጥራዊ ቃል ፍጠሩ። ያ ቃል ለምሳሌ የእናታችሁ የልጅነት መንደር ስም ወይም ሌላ ማንም የማያውቀው ብቻ እናንተ የምታውቁት ቃል ሊሆን ይችላል። ማንኛውም ሰው በድንገት ደውሎ አስቸኳይ ብር ሲጠይቅ በመካከላቸው ያለውን ሚስጥራዊ ቃል የጓደኛው ሚስጥራዊ ቃል ንገረኝ በሉት። በማጭበርበሪያው ኤአይ ያንን ቃል ሊያውቅ ስለማይችል ወዲያውኑ ውሸታም መሆኑን ትደርሱበታላችሁ። ሁለተኛው መፍትሄ ደግሞ በሶሻል ሚዲያ ላይ ዝም ብለ ቪዲዮ አለመልቀቅ። ማንኛውም ሰው ቴሌግራም አካውንት ሊኖር ይችላል፣ ፌስቡክ አካውንት ሊኖር ይችላል፣ ቲክቶክ አካውንት ሊኖር ይችላል። በዛ ቲክቶክ እና ፌስቡክ ቴሌግራም አካውንት ላይ ዝም ብለ ቪዲዮ አለመልቀቅ ነው ማለት ነው። ምክንያቱም ሌላኛው ደግሞ ብዙ ሰው በመስመር ደውሎ በውስጥ ማለት ነው ረጅም ሰዓት ድምፅን ሪከርድ እንዲያደርግ ወይም ቪዲዮን ሪከርድ እንዲያደርግ አለማድረግ ነው። ያ እኔ ጓደኛ ነኝ ብሎ የደወለል ሰው የምታውቀው ከሆነ በአካውንቱ በትክክለኛ ስልክ ቁጥሩ ደውለ ማለት ነው ማረጋገጥ አለብህ ማለት ነው። ምክንያቱም ረጅም ሰዓት ድምፅ ስትሰጠው ያን ድምፅ በ3 ሰከንድ ኮፒ አድርገው ነው እንደዛ የሚያደርጉት ስለሆነ እንደዛ ተጠንቅቀህ ማለት ነው ለሌቦቹ ጊዜ አለመስጠት ትችላለህ። የዛሬው መረጃ በጣም ወሳኝና በጣም ብዙ ገንዘብ የሚያተርፍ መረጃ ነው ብዬ አስባለሁ። ምክንያቱም በባለፈው በለቀኩላችሁ ቴሌግራም ማለት ነው በጣም ብዙ ሰው እኔ ራሱ የእውነቴን ነው የምላችሁ ብዙ ሰው
ሀክ እንደተደረገ ወይም ባን እንደተደረገ አካውንቱ እንደጠፋ ነግረውኛል። ለዚህም ነው ቶሎ ቀድሜ መረጃ ምሰራላችሁ። ይሄ ቪዲዮ ገንዘባችሁ እንዳትበሉ ያደርጋል። ለምትወዳቸው ቤተሰቦቻችሁ ወይም ጓደኞቻችሁ ሼር ማድረግ እንዳትረሱ እና ይህን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉ። እንደዚህ አይነት የቴክኖሎጂ አደጋዎችን ወይም ደግሞ ኢንፎርሜሽኖችን ከፈለጋችሁ ቤቱን ሰብስክራይብ አድርጋችሁ ፋሚሊ መቀላቀል ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ማለት ነው። ሰላም ሁኑ።